የገዛን ቤቴን የገዛ ቤቴን ላይ ቤት ራሱ ስፈልግ ነው የምከፍተው። ወይዘሪት እየረገጥኩሽ ነበር እኮ እዚህ። ስሚ ምን ሆነሽ ነው? ከማን ጋር ደግሞ ተጣላሽ አንቺ? እና ማንን ነው የገዛ ቤቴን ብከፍት የምትዩ? አንድ አለች ቤቴ ገዝት ላይ ካልመጣችሁ ብላ የምትረግጠን አሯ ምዝብባት ከስር ዳይፐር ምትዘምተወረ ወጣትማ ስታይ እኮ በጣም ነው የምትቃጠለው ውዴ። ወጣት ስታይ በጣም ነው የምትናደደው። አንቺ ግን በጣም እያናደድሽ ነው ጌታ። አሁን ይረዱ ሴትዮዋ የምን ናቸው አይደሉም ነው ጥር ይረዱ ጌታ ይረዱ። ምን እንዳልኩ ታውቂያለሽ ማለት ነው። ይረዱ ብላም ታዩ ለመሰለሽ ራሷ ፋይናሉ እርዳታ ስለዚህ ይረዱ። አንድ ኢትዮጵያዊ እናት ይረዱ። የድፍረቷ ድፍረት ያለችውን አልሰማሽም? ቤት አለች ምንድነው እሷ ልጅ 5 አንበሳ ታውርድላት ነው 10 አንበሳ ታውርድና ቪዲዮ ትከፍታለች። ይሄ ነው 5 አንበሳ አልኳት። እንጥልሽ ለበላሹ ዳቦ ውጣሹ ሳይወርድ እኔ ከጀርባሽ መጥቻ ወርድልሻለሁ ነው ያልኳት። ድፍረታቸው እኔ ቤት ታይደ ስሚ 5 6 በህልምሽ ጨርሹ እርጭበት ያንን 5 አንበሳ ድፍረቷ እኔ ሄጄ ማለት ነው ሄጄ ፈርቼ ምናምን የሰው አፍ ሄጄ 5 አንበሳ ላወርድ የበላችሁን እንጀራ ነው በጀርባ ደልቄ ማስወርድላት። ከዛሬ ስንት ዓመት የበላችሁን እንጀራ ነው ሁሉ ደልቄ ማወጣላት። እንኳን አይደለም 5 አንበሳ። እኔ ከልሽ ጉቺ ሰው ያልተረዳው ምን እንደሆነ ታውቂያለሽ? እኔ ጻፍኩልሽ ዝም በይ አልኩሽ። ለምን ወጥተሽ ነች አይደለችም ያምጧት ቪዲዮ ስሩ ጥሯትም ምናምን በአንቺና አንቺ ነሽ እውነቱን የምታውቂው። ተሳሳትኩ ይልሽ። እኔም እኮ ማታ በራሴ የተናደርኩትኝ አዳምጪኝ ጉቺ፣ በራሴ የተናደርኩትኝ ምን እንደሆነ ታውቂያለሽ? ለራሴ እንዴ እኔ እዚህ ቲክቶክ ላይ መጥቻ አንድ ቀን እናቴን ፈልጉ ብዬ አላቅ፣ እናቴ ጠፋች ብዬ አላቅ፣ እናቴን አላቃትም ብዬ አላቅ። እንዴ እናቴን እኮ እኔ በደንብ ነው ማቃት እኮ እህት ወንድሞች አሉኝ ነው እኮ የምለው ሁል ጊዜ። በእናቴ ሳይድ 6 7 ነበሩ፣ ነብሱን ይማር አንድ ወንድሜ ሞቷል። 6 ወንድምና እህቶች አሉኝ። ሁሌ ነው እኮ ማወራው ስለ ማዘሬ መልክ እኔ ከማን እንደመሳሰል እና ከዛ ጉቺ ስሚ ቁጭ ቤት አሁን ከመጣች እንኳን ማለት ነው ጋይስ፣ ቅድም ምን አልኳቸው? አሁን በቀደም መጣች ከተባለ ወዲህ ማለት ነው ቤታ ነች ታዋቂ፣ ሄለን ነች ታዋቂ። ቤታን ማግኘት ይቀላታል። እናትየው ወደ ሄለን ደወለችልሽ አልደወለችልሽ ማለት ይቀላል። ሄለን አትቢያት ክምራር ወይ ደግሞ ጠንጋራዋ የሆነ ስም ስጫት። የማን አባቷ ሄለን ነው? አቡካዬ ሀገራችን ልጅ እኮ ነው። ቡካ በሳቅ ነው የገደለኝ። እግዚአብሔር በዘር እንኳን ምናምን እንኳን እንገናኝም፣ ግን አየሽ ሀገር ልጅ ማለት ይሄ ነው። አቡካ ማለት ጋይስ ተጋሩ ነው። አንገናኝም፣ ግን የሀገር ልጅ ሲነካ ግን አያቸው አይደለ? የሆነ እንዴት ነው ድሬዳዋ በማለት እንኳን እች እኮ ከዛ አልተፈጠረችም። ጎች አውራሪስ እነሸጋው እኮ አላስገባለችን አሉ። እኔ ነኝ እኮ የተጠበቁት አንበሳ ላወርድ ማኪ ማኪ በመቤቴ ነው። ኧረ በኢየሱስ ስም ነው አይባልም። አሁን አንቺ ሰሞኑን ተጎድተሻል። ያገ እውነት እቺ ልጅ በጣም ነው ሰፖርት የምታደርገኝ። እውነት እኔ በቃ ከበሬ በእግዚአብሔር ማኪ በቃኝ ነው። እኔ እግዚአብሔር ያክብርልኝ። ቴንኪው በወጣ ይተካ ነው የሚባለው። መድኃኒዓለም ጨምሮ ጨማምሮ ይስጥሽ፣ ያላሰብሽውን ሲሳይ ይስጥሽ ነው የሚባለው። ወጣ ይተካ፣ ክፉ አይንካሽ፣ የእድሜ ጸጋ የጤና ካባ ያልብስሽ። ሰርተሽ ግን ተኝተሽ ንቂ። የሀገሬ ልጅ እንደዚህ የጣኑ በእኔ ውዴ መርቂልኝ፣ በእግዚአብሔር ማኪ መርቂልኝ። ታጭስ ጣኑን ላቀጣጥል እግዚአብሔር አቀጣጤ በእኔ ሆነ ብለሽኝ እኔ እኮ እናንተ ቤት እኮ ድስት አጥብ ነበር ድሮ። ማኪ እንዳትወጪ ቆይ ትመረቂያለሽ። እሺ የዱባይ ከሰል እሳቱ ላይ ገና ሳትጥጁ ነው ከላይ ነዶ የሚያልቀው። እንዳትወጪ እሺ። አሁን ይደርሳል። በእግዚአብሔር ትመረቂሽ።
ይሁንልሽ። እንዳትወጪ የኔ ወርቅ በማርያም እንዳትወጪ እንዴ ነው ወድ ትመርቅሽ። እኔ ነኝ እኮ 5 አንበሳ የተጠበቁ። እኔ እኮ ግራ የሚገባኝ እኔ ይጠበቃለሁ፣ ከዚህ ጎርፋል፣ እኔ ይጠበቃለሁ፣ እዚህ ጎርፋል። ምን ጉር ነው? አንቺ ታይታ ነዋ የለመደሽ ጦጣ። ምን ጊዜም በልጣጣለ ሊበላ እንዳለ ኤክሶቻችንን ሰብስባችሁ አምጧቸው። አሁን ፍትል አንበሳይ ሂዱ ያቺ ነጭ አይጥ ጋ ነገ ስትገባ ፍትህ ለቤት አንበሳ አንበሷን መልሽላት በሉልኝ። አንበሳይን ትመልስ ውዶቼ። አንበስ በታሪኬ በህይወት ዘመኔ ጠይቄ አላቅም። የዚችን ሴትዮ ግን አንበሳይን እንድትመልስ ፍትህ ያስፈልገኛል። በህይወት ዘመኗ አይታ የማታውቀውን በታሪኳ እኔ ነኝ ለመጀመሪያ ጊዜ ሰጥተዋል። አንበሳይ ይመለስልኝ፣ በህግ ነው የምጠይቃት። ይህን አንበሳ ካልመለሰኝ ቆይ አይ እንትን እላለሁ። ኦኬ ችግር የለውም። ጌታ ማኪ እንዳትወጪ ምርቃት የጉቺ ምርቃት እግዚአብሔርን ይደርሳል። የሚወድ እንዳትወጪ ይደርሳል። ቆይ እንዳትወጪ እሺ። እስከዛ ተዝናኑ፣ ቡና ጠጡ፣ ምናምን ቡና ጠጡ። ኧረ አይናቸውን የያዝልሽ እንደው የቁልቢው ገብርኤል ያሸዋው ሚካኤል ያገርሽ ታቦት አይናቸውን ጨለማ እግራቸውን ጤማ ያደርግ። በህይወት የማትወጡት አጀንዳ ይስጣቸው። አሁን ማንም ይደውልብኝ፣ አባ ደውሉብኝ ወደዛ ፍየል ገዝተሽ እኔ ኮሻ ምን አይደለሁም ውዶቼ። በግ ጥሩ ነው። በግ ጎረቤት አላረዱ ራስ አሁን ደበል ፍየል አርደሽ በግ አርደሽ ልኛል ስሚ ማለት እንዴ የሀገሬ ልጅ በግ እኔ ሰውነቴ እንዲበላሽ አልፈልግም። ምንም አይነት ነክ ነገሮች አልበላም ከቅጠላ ቅጠል ውጭ። ምን ትላላችሁ? ለበሬማ ውዴ ለበሬ ቻውን የፍየላት የበሬ ጨምሩልኛ ውዶቼ። ማኪ ብዬ ምን እዳለባት? በሬ እንዳርድ ከፈለጋችሁ ፊፍዬ ቴንኪ። በሬ እንዳርድ ከፈለጋችሁ ልጅቷ አለች ማሪ እቺ አንበሳ የሰጠችሽ ሻፊያት ወይኔ እናት አትጽፈም ጎሳ ጻፊ ማኪ ያለሽ ባትኖርም ይደርሳታል። እስከ ቤቷ ባትኖርም ይደርሳታል። ሂጂ መርቂያት። ባትኖርም ሂጂ መርቂልኝ። ማነው ስሟ? ማሪ ማኪ አለች። እሺ እድሜና ጤና ይስጥሽ። ሰርተሽ ግቢ፣ ተኝተሽ ንቂ፣ አግኝ አትገኝ፣ ከሰው በላይ ያውልሽ። አው የእድሜውን ጸጋ የጤናውን ካባ ያልብስሽ፣ ምቀኛ ሸረኛሽን የያዝልሽ፣ ከሰው በላይ ዋይ። አው ካልታሰበ አደጋ፣ ከድንገተኛ ሞት፣ ከወጥቶ መቅረት፣ የሰው ፊት ከማየት እግዚአብሔር ይጠብቅሽ። አው ክፉን ሁሉ በሩቅ ያርግልሽ። ማራኪ ሆነች እንዴ? ዝም ብለሽ ማኪ ቤት። እኔ ማኪ ነው የምላት። እሺ ክፉ አይንካሽ፣ ከሰው በላይ ያውልሽ። እናቴ እግዚአብሔር ያሰብሽውን የጠበቅሽውን ሁሉ እጅሽ ያስገባልሽ። የናፈቅሽውን የወደድሽውን ያገናኝሽ። ክፉ እንዳይነካሽ ያስደስትሽ። በደስታ ኑሪ። እድሜ ዘላለምሽን ደስታ ያርግልሽ። ነገርሽ ሁሉ የተበላሸ ካለ እንደ አምና እንደ ካቻ አምና እንዳያረግብሽ። ይህ አመት ያንቺ ይሁን፣ የፍርድ አመት ይሁንልሽ። ሁሉ ይስተካከልልሽ። ያየሽ ውደድሽ፣ ቃልሽ ይሰማል። ተደሰቺ ብያለሁ። ያስደስትሽ። በደስታ በአለም ማያይዘኝ ሳሪ መርቂልኝ። እሷን ማሻት ማነው ሳሪ? መርቂ። የእኔ እናት ናት። ሂጂ መርቂ። እሷን ማያይዘሽ አለ ጓደኛ። ሂጂ መርቂ። እሺ ሳርዬ፣ ያሰብሽው ይሳካ። በወጣ ይተካ። እጥፍ ድርብ ጨምሮ ጨማምሮ ሙልት ልታድርጎ ይስጥሽ። አዎ የጎደለሽን ከሰው የሸሸግሽው ለፈጣሪ ነገርሽው ሁሉ ይሙላልሽ። ተባረኪ። እጥፍ ድርቡን ጨምሮ ጨማምሮ ይስጥሽ። ያየሽ ይደንግጥ፣ ቃልሽ ይሰማ፣ ግንባርሽ ይፈራ። አዎ ከሰው በላይ ያውልሽ። ምቀኛ ሸረኛ የያዝላችሁ። ሁለት እግር ካለው ሰይጣን ቆሞ ከሚሄድ ከወንድ ምቀኛ ከሴት ሸረኛ መድኃኒዓለም ይጠብቃችሁ። አዎ ከዮዳ ጉቶና ከዚች ከነጭ ቅማሏ ይጠብቃችሁ። አዎ ሁለቱ ናቸው የሰው ሰይጣን። ይጠብቃችሁ። ሌሎችም እንኳን መኪና አስገዝተው ውበር ስራ ጀምረዋል። ውበር አስጀምረናል። ሳራና ማኪና መስሉ ማርያምን ሌሎቹ ውበር ጀምረዋል። ስራ ላይ ናቸው። መኪና አስገዝተን ውበር ጀምረዋል። ስራ ያልጀመሩትን እግዚአብሔር ያንሳልን። አሜን። ሁላችሁም አመስግኑልኝ። ሳራና ቴንኪው። የኔ ቤትም ተባረከ ዛሬስ። እንደው ተመስገን። ግርር ብሎብኝ ነበር። ያገሬ አታስብ። የምርቃቱ
ምንም ችግር የለም። ለአንቺ ስጡሽ። እስቲ ጠጋግኗት ሂዱ። ተነስተውባታል። ጠጋግኗት ያላችሁ ጥቃቅን ማነስ ሰርቷል መሰለኝ። እየጎረፈ ነው። ይጉረፍ እናቴ ይባርኩሽ። በቃ የመጨረሻ ኔቨርን በዛው እያይዘሽ መርቂልኝ። ኔቨር ሌላ ኔቨር ማርያምን ሌላ ናት። ያሰብሽው ይሳካ፣ ጥያቄሽ ይመለስ፣ ቃልሽ ይሰማ፣ ግንባርሽ ይፈራ፣ ያየሽ ውደድሽ፣ ያየሽ ይደንግጥ፣ ከሰው በላይ ያውልሽ፣ በወጣ ይተካ፣ እድሜና ጤና ይስጥሽ። ተደሰች ተደሰች። ለጉጭ ቦጭቅላት በቃ ይባልም ኡናየቴንቱ በቃ ይባልም። አትደንግጫ። ሮዚ መርቂልኝ። ኧረ አንበሳ፣ ኧረ በቃችሁ በክርስቶስ። እኔ በቃ በማርያም በቃኝ። አሜሪካዋ ነች ሮዚታ። አዎ መርቂያት ሮዚታ የኔ ወርቅ። አዎ ያሰብሽው ይሳካ። የሀገር ልብሱ በላይ ይሸጥልሽ። ትራምፕ እስከ ሚስቱ ይዘዙሽ የሀገር ልብስ። አዎ ሙሉ ዋይት ሀውስን የሀገር ልብስ አልብሽ ይዘዙሽ። አዎ ይሳካልሽ፣ ይሁንልሽ፣ እድሜና ጤና ይስጥሽ። ትራምፕ ራሱ ይዘዝሽ የሀገር ልብስ እስከ ሚስቱ ለክሪስማስ። ኧረ በቃችሁ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም አትሸሽ። አንበሳ ሲሰጥሽ ሁላ መሸሽ ጀመርሽ። የሀገሬ ልጅ እንዲሆንሽ አይደለም ኖኒ ጌም እየተጫወት ጋር ነው የሚደብረኛል። መቤት የሚይዘኛል። በቃ ሲሰጥሽ ቀልብሽ ግብብ ማለት ጀመረ። ውስጥሽ እትዬ በለጡ አሉ ትለኛለች። አዎ አንቺ የሚያሰብሽው ይሳካ። አንቺ ምቀኛ መሽቁቅ ይሳካልሽ። ያሰብሽው ሀሳብሽ ሁላ ተንኮል ነው። ከተንኮል ከክፋት ከምቀኝነት ውጭ በጎ ነገር ካሰብሽ ይሳካልሽ። አንቺ መሽቁቅ በኔ ተውት ጋይስ፣ የጉችን በኔ ተውት። የጉችን እንዴት ነው ይላል። የጉችን ቴንክ ዩ ሶ ማች። ሁላችሁም በጣም ነው የማመሰግነው። ራስሽን ጊፍተር መርቂ። እሺ የኔ ወጡ ተባረክ። ኧረ እዚህ በእግዚአብሔር ኧረ መርቂልኝ። እንደው በቃ ዛሬ ጉቺ ለ2 ደቂቃ መርቂልኝ። ዚህን መርቂልኝ። ደግሞ የኤርትራ እናት አለኝ፣ የተጋሩ እናት የሁሉ አሉ እዚህ ውስጥ። መርቂልኝ። ኤርትራዊ ናት። የኢትዮጵያ ብሔር ብሔረሰቦች ሰችን ጎረቤት ሀገር እንዳረሽ ኤርትራዊ ናት። ተረጋጊ። የኢትዮጵያ ብሔር ብሔረሰቦች ለህዝብ ኤርትሪያ የቀነለይ በወጣ ይተካ። ክፉ አይንካችሁ። ሰርታችሁ ግቡ፣ ተኝታችሁ ንቁ። አግኙ አትገኙ። ሰጪ ያርጋችሁ፣ ተቀባይ እንዳትሆኑ። ከሰው በላይ ያውላችሁ። ህይወታችሁ መንገዳችሁ ሁሉ የተቃና ይሁን። ከወለዳችሁ ልጆቻችሁ ይባረኩ። ኢትዮጵያንም አፍሪካንም ኤርትራንም ያስጠሩ። በልጆቻችሁ ተደሰቱ። ባል ካላችሁ አባትም ወንድምም ጓደኛ የሚሆንላችሁ አንዴ የስጠሩት 7 ቤት ይበልባላችሁ። ተደስታችሁ ነገራችሁ ይቃና፣ ጥያቄያችሁ ይመለስ። ሁሉ ነገራችሁ እንዳሰባችሁ ይሆንላችሁ፣ ይሳካላችሁ። የኔም ጊፍት የሰጣችሁ ሰዎች የሀሳባችሁ ሁሉ ይሟላል። እድሜና ጤና ሰፊውን እድሜ ረጅሙን ጤና ይስጣችሁ። እግዚአብሔር በደስታ ያኑራችሁ። በወጣ ይተካል። ተደሰቱ። አሜን አሜን። ሁላችሁም ጉቺን አመስግኗት። በዛ አንዳንዶቻችሁ የጉቺ የምባርኩ ጥሩ፣ እኔም ግን የተቀረው ነው ያለውላት። አይዞሽ። ቴንክ ዩ ሶ ማች። ችግር የለውም። እንኳን አንቺን ባረኩሽ፣ እንኳን ባረኩሽ። አንቺ ምላስሽ ግን ከባድ ነው። አዘነቡት እኮ ጉቺ። ያዝንቡልሽ ማሬ። እቺ ነች እኮ ነገር ያመጣችብን። ያዘንቡልሻል፣ ታዘንቢላቸዋለሽ። ነገር መጣ። ሁሌ ያዝንቢልን ብርጭቆ ይዘው ሁሌ ያዝንቢልን እኮ ነው። ጸቡ እኮ ገብቶሻል። በየቀኑ ነው ያዝንቢ ብርጭቆ ይዘው። እኔ እኮ ግራ ቢገባኝ እኮ ከዳሚ ነኝ እንዴ? በየቀኑ ማዘን በኋልኩኝ እኮ ዌልካም እንኳን ወደ ቲክቶክ አለም ገባችሁ ነው እነሱ ባርኩ፣ ቤቱን ባርኩ ማሮች። ቤቱን እየባረካችሁ አይደለም እያስጠላችሁ ነው። ባርኩ። እኔ የምትወዱኝ እኔ እንድደሰት የምትፈልጉ የእኔ ልጆች በአጠቃላይ ሰራዊት ነው። ልጆች አለም ሰራዊት። በእውነት እኔ ጉቺ ሰራዊት ሳሪ ብላለች። ሰራዊት ሁላችሁም እግዚአብሔርን ነው ብርጌድ ሙሉ ብርጌድ እግዚአብሔርን ሙሉ ብርጌድ የቲክቶክ ሙሉ ብርጌድ። እኔ እግዚአብሔርን በጣም ነው ኤቲዬ እኔ ማር ኤቲዬ አሁን ማታ ነው። ቴንክ ዩ ሶ ማች ኤቲ እግዚአብሔር እኔ ምርቃታችን ቴንክ ዩ። ባርኩ። እጃችሁ አይረፍ። ባርኩ፣ ተባረኩ። ነገራችሁ ይባረክ፣ ቢዝነሳችሁ ይባረክ፣ ትዳራችሁ ይባረክ፣
ልጆቻችሁ ይባረኩ፣ ኪሳችሁ ይባረክ፣ መውጣት መግባታችሁ ይባረክ። አርጌ እንትን ልል ከላይ ስወጣ ይህ ጉቺ ሲስሙ ውዴው እየሳሙኝ ነው። ሳይሳሙሻ እንጂ ተሳሳሙ። መድኃኒዓለም ከባላችሁ ከሚስታችሁ ያሳስማችሁ፣ ያዋዳችሁ፣ ማርና ሰም ያርጋችሁ። ያላገባችሁ አግቡ። የትም ያልተነዳ 0-0 ባል ይስጣችሁ። በቢኑ መርቅልኝ ደግሞ ቢኒያምን ልመርቅ ምን እንደሰጠኝ አይተሻል? ሰጠ 5000 ቤቢ ላይ ሆን መርቅ ቢኑ እንዴት ደፋ የኛ ቢኑ ራሱ ውሸት አያምርብኝም እንደማይሰጥ እያወቅኩኝ ምን ሆኖ ነው? አሞት ነው ብዬ ነው ሳይካትሪስት ጋር ሄድ ብዬ እኮ ነው። 5000 ከሰጠ ቀጥታ ወደ ሆስፒታል ነው ቢኑ መሄድ ያለበት። ጋይዝ ቢኑ ንቀዋለች። መድኃኒዓለምን ሆስፒታል አምቡላንስ እንጥራ ብዬ ነው 5000 ከሰጠ። ኔክስት ዴስቲኔሽን እንዴት ናት? የቤት ጣፋሚ ይችላል። ማርያምን በጣም እኔ በጣም ነው የማመሰግናችሁ። ቃል የለኝም። ማምላክን ያው ቦታ ይተካ የባረካቸዋት ያስደሰታቸዋል። የጊፍቱ ምናምን አይደለም ግን የጊፍቱ ምናምን አይደለም። በቃ አለ አይደለ የሰው ልጅ ምንም ቢሆን በደስታሽም በሀዘንሽም የሆነ ወይም ሰው ማንችልትን ባለ ሰዓት ሁሌም አለው ሚስትሽ ጉቺ እግዚአብሔርን ከዚህ በላይ ምን ትፈልጊያለሽ? ማታ ጉቺ እኔ በዚህ በተባለው ነገር ሰው ባለኛል በራሴ ተናድጄ አደርኩ ነው የምልሽ። እስኪ ነጋልኝ ድረስ እስኪ ነጋልኝ። አንድ ቪዲዮ አልሰራሁልሽ ምናምን በውስጥ ጽፌልሻለሁ ምናምን ግን እንዴት ቪዲዮ ተሰርቶ እኔ እኮ በእናትሽ እኮ ምን ሆኜ ነው? ማን ነው እንዴ? ብትመጣ የምትጠቅመው አንቺ፣ ባትኖር የምትጎዳው አንቺ። ለማን ነው የምታብራሪው? እኔ እኮ ያልገባኝ እኔ እናቴን መሰረትን ይዛት ብትመጣ እርጃት ነው የምላት። ልጅ ያልረዳችኝም ካለች ምን አገባኝ? እኔ ለራሴ የህይወት ግብ ውስጥ ነኝ። ሰው ሀገር ላይ ትቀልጃለሽ እንዴ? እኔ እኮ ጠንካራ ትመስይኝ ነበር። እኔና ጠንክረሽ አንቺ ደከምሽ። ምን መሰለሽ ጉቺ ምን መሰለሽ እኔ የፈለኩት ፍቅር ቴንኪው እናቴ ወይዬ ሰው ጌም ካለ እወጣለሁ። እሺ ደግሞ ነገ አጀንዳ እንዳታረጉ። ማነች ልመክርታት? ማኪ የቅድሙ አንበሳ የሰጠች ምን ሰጣ ነው? አንበሳ መርሽልኝ። ምንም ተስተ እየቆጠርሽማ በኋላ ሂሳብ ልትሰሪብኝ ነው። ቁሪኝ ከሆነ ጣሬን እንዳልጨርስ ብዬ ነው። በቅድሙ እሷ መቼም ቁሪም ሰጣ አታውቅም። በቅድሙ በቅድሙ እንዲታጣ ብዬ ነው። ቁሪን ከሆነ ጣኔን ከማባት ሂሳብ እንዳሰሪብኝ ውዴ። አሁን ደግሞ እሷ እኮ ከስር እኮ ሴትዮዋ እያሰላኝ ነው እኮ ዘር ስንት ነው ሂጂ ማስላቱን ተይው ሂጂ መርቅ ቴንኪው እሺ። አላቃትም የው ፎሎ አረኩሽ እናቴ። በወጣ ይተካ እድሜና ጤና ይስጥሽ። ሰርተሽ ግቢ ያልሽ እንዳይሆን። ምን አይነት ነው ፕሮፋይሏ? ፕሮፋይል የላትም። ኤም ነው የሚለው። አዎ እናቴ ክፉ አይንካሽ። ከሰው በላይ ዋይ አግኛት ትገኝ ሰጪ ያርግሽ። ተቀባይ እንዳትሆኝ ከነዮዳ ጉቶ አፍ እግዚአብሔር ይጠብቅሽ። አዎ ከአንዳንድ ሰዎች አፍ እግዚአብሔር ይጠብቅሽ። ከሴት ምቀኛ ከወንድ ሸረኛ ሁለት እግር ካለው ቆሞ ከሚሄድ ሰይጣን እግዚአብሔር ይጠብቃችሁ። ምቀኛ ሸረኛችሁን አይኑን ጨለማ እግሩን ቄጤማ ያደርግላችሁ። አዎ ሰርታችሁ ግቡ፣ ተኝታችሁ ንቁ። ያሰባችሁት ያለማችሁት ሁሉ እጃችሁ ይግባ። የናፈቃችሁትን አገኙ፣ የወደዳችሁትን አገኙ። ለሀገራችሁ ለምድራችሁ ያብቃችሁ። ሀገራችሁን ሰላም ያድርግ። በቃችሁ ማምላኪ ንግስቷን ማያይዘሽ በቃ ጉቺ እዚሁ ማደረጋችን ነው። እኛ እንውጣ ከላይ ብለ ወዲያ ደከመኛ አንዴ ስቱና አንድ ላይ ልመርቃቸው። ንግስቷን ኤቲን ሁሉንም ሰብስበሽ ሙሉ ጎጃምን መጣችሁ እንዴ? አንቺ ቤተሰብ መጣችን ጋ ሁሉንም ሰብሰብ አድርገሽ መርቂ። ንግስቷ የኛ የዱባይዋ ነች። የዱባይዋ የኔ ወርቅ፣ የኔ ቆንጆ፣ የኔ ልዕልት፣ እውነትም እንደ ስምሽ ንግስት ንግስ ብለሽ ኑሪ። ነገርሽ ይሳካ፣ ያየሽ ይደንግጥ፣ ቃልሽ ይሰማ፣ ግንባርሽ ይፈራ፣ ያየሽ ይውደድሽ። ምቀኛ ሸርኛ ሁላችሁም ለቤታ የሰጣችኋት በአጠቃላይ ጊፍት የሰጣችኋት የባረካችኋት ጊፍታችሁ ከመድኃኒዓለም አሜን በሉ። ጊፍታችሁ ከመድኃኒዓለም ልጆቿ ወገባችሁን ታጥቃችሁ ሳይደክማችሁ ቀን ከሌሊት በየቤቱ ተበታትናችሁ መሽጋችሁ የጠላትን ግንባር ፊት ለፊት ገጥማችሁ
ከጠላት ጋር ስትመታቱ ስተኩሱ የምታድሩ መድኃኒዓለም በክፉ ቀን አለው ይበላችሁ፣ ይቁምላችሁ፣ ዋስ ጠበቃ ይሆናችሁ፣ ጥላ ከለላ ይሆናችሁ፣ ጋሻ መከታ ይሆናችሁ፣ ያጽናናችሁ፣ ለሀገራችሁ ያብቃችሁ። የሰራችሁት ይባረክ፣ የረገጣችሁት ይለምልም፣ የነካችሁት ይበርክት። እግዚአብሔር ይውደዳችሁ፣ ከክፉ ሁሉ ይጠብቃችሁ፣ ከሚወራው ከሚፈራው ከድንገተኛ አደጋ እግዚአብሔር ይጠብቃችሁ፣ አይለያችሁ። እናታችሁን ደግሞ እንደ ብረት ምሰሶ ያድርግላችሁ። ከዚህ በላይ በአፍሪካም ትታወቅ። ሲኤንኤንም ቢቢሲም አልጀዚራም ስለሷ ይዘግቡ። ናሆሰናይን ተሸክማ ቤታ አሜን በይ። ናሆሰናይን ተሸክመች ዓለምን ዙሪ። ባንቺ ይታወቅ ናሆሰናይ። አልጀዚራ የሚዘግብሽ፣ ሲኤንኤን የሚዘግብሽ፣ ቢቢሲ የሚዘግብሽ፣ በየፕላትፎርሙ ስምሽ ይግነን። የሀገሬ ልጅ ኑሪልኝ፣ ክፉ አይንካሽ፣ ምቀኛሽ፣ ሸረኛሽ ከእግርሽ በታች ይሁን። ከእግርሽ በታች እያዩሽ ይቃጠሉ። ቤታችሁን ከፍታችሁ የእሷን ላይቭ አስተላልፉ። ላይቭ ከፍታችሁ የእሷን እኔ እንምላችሁ። ቁጠሩንም መጥዬ እኔ ፍቅር ቁጠሩንም እንዳትረሱ። ናቸው ትምጣ በሉ። እሷ ደግሞ አልመጣም ትበላችሁ። አትባርካችሁም። አትባረኩ፣ አትባረኩ። ጌታ በጣም ነው ምናምን። እሺ ጋይስ እኔ እኮ አሁን ትንሽ ለእንትን ልጫወት ፈልጌ ግን አቡፋን ነው ጌም ካለው እኔ ሉጣ። ስንት ደቂቃ ቀረው የአቡፋን ነው ጌም ንገሩ። ሉጣለት ሰው እንዳልይዝበት ስንት ደቂቃ ነው የቀረው? አሁን እዚህ ሀገር 4 ሰዓት ከሩብ ነው ጌሙ። ከስንት ሰዓት በኋላ ነው የሚጀምረው? አይ ሰው እንዳልይዝበት ብዬ ነው። ጌሙ ከስንት ሰዓት በኋላ ነው የሚጀምረው? 1 ሰዓት ሙሉ ማን ይጫወታለሁ እኮ። ስንት ደቂቃ ነው የሚቀረው? ሉጣለት ሰው እንዳልይዝበት ብዬ ነው። ጋላሬን ሙሉልኝ እስቲ። ጋላሬ ላይ ምንድን ነው ያለው ማሬ? እስቲ ቆይ ጋላሬ ላይ ነው የምመጣው እኔ ለእንትን ለፍራግ 2 ሻርክ ስጡኝ፣ 2 ሻርክ ስጡኝ እስኪ። እንዴ ምን ነው ይሄ ሁሉ ላንቃ? እስኪ ላቀቅ 2 ሻርክ ጋላሬን ሙሉልኝ ፍቅሮቼ። ያደም ድንግጥ ብለሽ እሺ። የኛ ሀገር አንቺ ምን ሆኜ እኔ ነኝ ራሱ እንጂ እኔ ነኝ እኔ ሀገርሽ ልጅ ማለት ነው። እኔን ታላቀትሽን ስሚ። ይሄ የተባባችሁ ማለት ልጀምር ነው። ማባጣ ባባችሁ አልኳቸው እኮ በቃ እንዴ ምን ከዚህ አንድ ሰሞን አውርቶ ይተወዋል። ለማን ነው ማብራራው? ጉጭ በራሴ ጠዋት ስነሳ ለማን እኔ ጽፌልሽ አልነበረ? እሺ ብለሽኝ አልነበረ? ምን ገልብጦ አጣሩልኝ ለጥፉልኝ የምትዩ እልህ ይዞኝ እልህ